ታሪካዊ ስምምነት ተፈጸመ። አሜሪካ ታሪካዊ የተባለላትን ብርቅዬ የተፈጥሮ ማዕድንና ስምምነት ከዩክሬን ጋር መፈራረሟ ተገለጸ። ኪየቭና ዋሽንግተን ወራትን ከተሻገረ ውይይት በኋላ በስተመጨረሻ አሜሪካን ከዩክሬን ብርቅዬ ማዕድን ማግኘት የሚችልበትን ፊርማ አኖረዋል። ይህ ዳግም ግንባታ ኢንቨስትመንት ድጋፍ በሚል ስያሜ ስር ሀገሪቱ ፊርማቸውን ማኖራቸውን በጋዜጣዊ መግለጫ ተነስቷል። ስምምነቱ የሀገራትን የጋራ ተጠቃሚነትና አቅምን ያጠናክራል፣ ለኪየቭ መገገም ወሳኝም ነው ተብሎለታል። አሜሪካ ፕሬዚዳንት ዶናልድ ትራምፕ 500 ቢሊዮን ዶላር የሚያወጣ ማዕድን በካሳ መልክ ከዩክሬን እንደሚሹም ደጋግመው ሲገልጹ ከርመዋል። ባሳለፍነው ወር የካቲት ስምምነት የተወሰነ ክፍል መሄድ ተችሎም ነበር። የዩክሬን ፕሬዚዳንት ቭላድሚር ዜሌንስኪ ለስምምነቱ እውነታና ለበርካታ ጉዳዮች ወደ ነጩ ቤተ መንግስት ተጉዘው ያልጠበቁት አስደንጋጭ አቀባበልና ከትራምፕ ጋር ውዝግብ ውስጥ መግባታቸውን ተከትሎ ስምምነቱ ውድቅ ሆኖ ቆይቷል። ከወራት ውይይትና ንግግር በኋላ ታዲያ ታሪካዊ ስምምነቱ ተፈጽሟል። ስምምነቱ የአሜሪካን እንደ አልሙኒየም፣ ግራይፉት፣ ዘይትና የተፈጥሮ ጋዝ ሀብቶችን ከዩክሬን እንድታገኝ ያስችላታልም ተብሏል። ሩሲያ ዩክሬን ጦርነት ከተጀመረ ጊዜ አንስቶ አሜሪካ የገፈገፈችውን ቢሊዮን ዶላሮች ለመመለስ የማዕድን ስምምነቱ ወሳኝ መሆኑንም ዶናልድ ትራምፕ ከስምምነት በኋላ አንስተዋል። ዘገባው የቢቢሲና የሮይተርስ ነው። የታይዋን ክስ በቻይና ላይ። የታይዋን ደሴት በውሃ ክልሏ አቅራቢያ የቻይና የጦር አውሮፕላኖችና የጦር መርከቦች ሉዓላዊነቷን በሚነካ መልኩ መቅረባቸውን አሳወቀች። የታይዋን ደሴት ብሔራዊ የመከላከያ ሚኒስቴር ባወጣው መግለጫ ዛሬ በማለዳው ከ20 በላይ የቻይና የጦር መርከቦች የደሴቲቱን የውሃና የአየር ክልል ጥሰው ለመግባት መቃረባቸውን አሳውቋል። እንደ ታይዋን ደሴት የመከላከያ ሚኒስቴር ተጨማሪ ማብራሪያ 18ቱ የጦር አውሮፕላኖችና የአየር ጥሰው መግባታቸውን ነው የገለጸው። የቻይናና የታይዋን ደሴት መካከል የተካረረ የመጣውን ውጥረት ወደ ተባባሰ የጦርነት አዘቅት ሊከተል ይችላል የሚል ስጋት ከምንጊዜውም በላይ እየተነገረ ነው። ሰሜን ኮሪያ ለመጀመሪያ ጊዜ ከሚሳኤል ተተኳሽ የጦር መርከቧ ላይ ሚሳኤል ማስወንጨፏን ተናግሯል። ሰሜን ኮሪያ በታሪኳ የመጀመሪያ ጊዜ ነው የተባለውንና ከጦር መርከቧ ላይ የሚያስወነጭፋቸውን ሚሳኤል የአገሪቱ መሪ በአካል ተገኝተው ማያየታቸው ነው የተገለጸው። የሰሜን ኮሪያ መሪ ኪም ጆንግ ኡን የሚሳኤል ሙከራውን በስኬት ከተጠናቀቀ በኋላ በሰጡት ማብራሪያ የሀገራቸው የባህር ኃይል የኒውክሌር ማጥቃት ብቃቱን ያስፋፋና ያጠነከረ ዘንድ ትዕዛዝ ሰጥተዋል ነው የተባለው። ሰሜን ኮሪያ እጅግ አደገኛ የተባለለትን የጦር መሳሪያ የተገጠመለትና 5000 ቶን ክብደት ያለውን የጦር መርከብ ሰርታ ማውጣቷ ይታወቃል። ዶናልድ ትራምፕ 100 ቀናት በነጩ ቤተ መንግስት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ነጩ ቤተ መንግስት የገቡበትን 100ኛ ቀን አከበሩ። ትራምፕ ቤተሰቦቻቸውና በሺዎች የሚቆጠሩ ደጋፊዎች በተገኙበት በቺጋን የ100 ቀናት ጉዟቸውን ያከበሩት በነጩ ቤተ መንግስት የስኬት ንግግር በሚል ስያሜን የተሰጠውን 1 ሰዓት ገረ ንግግር አድርገዋል። በአሜሪካ ታሪክ ካለፉት 100 ቀናት ስኬታማና ታሪካዊ ነው ሲሉም ትራምፕ በንግግራቸው ለአስተዳደሩ ጊዜያቸውን አቆላብሰዋል። ወርቃማ ዘመን የሚል ጽሑፍ የያዘ ባነር ከጀርባ አድርገው ባቀረቡት ንግግር ላይ ስለ ህገወጥ ስደተኞች፣ የህግ የበላይነት ማስፈን፣ ተመሳሳይ ጾታ ጋብቻ እና ከጾታ ለውጥ ጋር የተገናኙ አሰራሮችን በማስወገድ ታሪፍ እና ሌሎች ጉዳዮች ዳስሰዋል። ዘገባው አልጀዚራ። የየመን ጥቃት። አሜሪካና ብሪታንያ ኃይሎች በየመን የጋራ ወታደራዊ ጥቃት ፈጸሙ። በየመን ሁቲን ይዞታ ላይ በተወሰደው ወታደራዊ እርምጃ ላይ ለንደንም ተሳታፊ ሆናለች ሲል የሰዓው ሁቲን ከሷል። የእንግሊዝ ሮያል አየር ኃይል በሰዓት አቅራቢያ ሁቲን የጦር መሳሪያ የሚያመርትበትን ስፍራ ላይ ጥቃት በማድረሱ ረገድ ተባሯል የተባለ ሲሆን በፔንታጎን በኩል ግን ምንም የተባለ ነገር የለም። ከሁቲን ጋር ግንኙነት አለው አልማሲ ቲቪ በሰዓ በኒ ማታር፣ በኒ ሐሺሽ፣ አልሁሴንና ሐምዳን አካባቢ ላይ ተከታታይ ጥቃት መድረሱን ይፋ ተደርጓል። በጥቃቱም ቤቶች መውደማቸው ይፋ ሆኗል። አሜሪካ የመንን በየቀኑ የሚባል ደረጃ ከመጋቢት አጋማሽ አንስቶ በአየርና በባህር ኃይሏ መደብደቧን ቀጥላለች። ሁቲን በቀይ ባህር በኩል ከእስራኤል ጋር ግንኙነት ያላቸው መርከቦች እንዳያልፉ ማድረጉን ተከትሎ ነው ዋሽንግተን ጥቃቷን ያጠናከረችው። የህንድና የፓኪስታን ፍጥጫ። ፓኪስታን ህንድ ከ24 ሰዓት እስከ 36 ሰዓት ባለው ጊዜ ውስጥ ወታደራዊ ጥቃት ልሰነዝርባት እንደምትችል አሳወቀች።
ኢስላማባድ ከኒው ዴሊ ለሚመጣ ጥቃት ሁሉ ያለምንም ማመንታት አጸፋዊ ምላሽ ልትሰጥ እንደምትችልም ዝታለች። የካሽሚርን ጥቃት ተከትለው ሁለቱ የኒውክሌር ታጣቂ ሀገራት ከፍተኛ ውጥረት ውስጥ ከገቡ ሳምንታት አልፏቸዋል። ህንድ 72 የኒውክሌር አፈር ጫፍ ሲኖራት ፓኪስታን ደግሞ 170 እንዳሏት መረጃዎች ይጠቁማሉ። የፓኪስታን ማስታወቂያና ብሮድካስት ሚኒስቴር ህንድ ከ24 እስከ 36 ሰዓት ውስጥ ባለው ጊዜ ድንበር ተሻጋሪ ጥቃት የመሰንዘር ፍላጎት እንዳላትም መረጃዎች ደርሶኛል ብለዋል። ህንድ በካሽሚር የደረሰውን ጥቃት ምክንያት በማድረግ ጥቃት ልትሰነዝር ነው የሚል ስጋት ያለባት ፓኪስታን ቀጠናውን ወደ ለየለት ነውጥ ይገባል በሚል አሳስባለች። አሜሪካና ቻይና የራሳቸውን ፖለቲካዊ ፍላጎት በህንድና በፓኪስታን ላይ ለማስፈጸም አጋጣሚ ይጠቀማሉ የሚል መረጃዎች ተጋርቷል። አገራቱ ከ1947 አንስቶ 3 ግልጽ ጦርነት ማድረጋቸውም አይዘነጋም።